የኢራንና የእስራኤል ዜጎች ከተሞችን ለቀው እየወጡ ነው። የኢራንና የእስራኤል ዜጎች ከተሞችን ለቀው እየወጡ መሆኑ ተነገረ። ኢራናውያን የ10 ሚሊዮን ዜጎች መኖሪያ የሆነችው መዲናቸው ቴህራን ለቀው እየወጡ መሆኑን የሀገሪቱ ምንጮች ዋቢ አድርጎ ፍራንስ 24 ዘግቧል። ነዋሪዎቹ ከተማቸውን ጥለው እየወጡ ያሉት የትራምፕን ማስጠንቀቂያ ተከትሎ ሲሆን ከማስጠንቀቂያ ጀርባ ትራምፕ የኢራኗን መዲና ከኒውክሌር አቅም የማይተናነስ አቅም አለው በሚባልለትና አለቶችንና የብረት ምሰሶዎችን እንኳን እንደ ለስላሳ ስጋ አመድ ማድረግ የሚችለውን አደገኛ ፈንጂ ጥቅም ላይ ልታውል እያቀደች ነው የሚል አስደንጋጭ መረጃ ፍትልኮ ወጥቷል። ልክ የአሜሪካው ፕሬዚዳንትና የእስራኤሉ ጠቅላይ ሚኒስትር እንዳደረጉት ሁሉ በተመሳሳይ በትላንትናው ዕለት የኢራን መንግስት የዜና ወኪል ኢአርኤን እንደዘገበው የሀገሪቱ ጦር ኃይል እስራኤላውያን ሀገራቸውን ለቀው እንዲወጡ ጥሪ ማቅረባቸው ይታወሳል። በዚህም እስራኤላውያን ቤንጉሪየን ዓለም አቀፍ አየር ማረፊያን አጨናንቀውት ታይተዋል። እንደ ፍራንስ 24 ዘገባ በኢራን ዋና ከተማ የሚገኙ በርካታ ሱቆች ተዘግተዋል። በተጨማሪም በትላልቅ ሰልፎች ወይም የኮሮና ወረርሽኝ ከፍተኛ ደረጃ ላይ በደረሰበት ወቅት ካልሆነ በቀር ተዘግቶ የማያውቀው የከተማዋ ጥንታዊ ታላቁ ባዛር ራንድ ባዛር ጭምር አገልግሎት መስጠት ማቆሙ ተገልጿል። እስራኤል በትላንትናው ዕለት የኢራን የአየር ክልል ሙሉ በሙሉ ተቆጣጥሬያለሁ ብትልም የኢራን አየር ኃይልና አየር መከላከያ ሲስተም ዛሬ ወደ ስራው ተመልሶ ከማለዳ ጀምሮ ከ30 በላይ ሚሳኤሎችን አስወንጭፎ በቴልአቪቭና መሰል የእስራኤል ከተሞች ላይ ጥቃቶችን እየፈጸመ ይገኛል። በተመሳሳይ እስራኤልም በቴህራን አቅራቢያ ድብደባዋን ቀጥላለች። ከሁለቱ ሀገራት የሚሳኤል መወራወር ባሻገር ግን የትራምፕን ማስፈራሪያ የሰማው ሕዝብ ቤታችን ላያችን ላይ ከመፍረሱ ዞር ብለን ጊዜውን እንቅፋው በሚል ቤት ንብረታቸውን ጥለው እየተፈናቀሉ ሲሆን ከቴህራን ወደ ምዕራብ አቅጣጫ በሚወስዱት መንገዶች ላይ የትራፊክ መጨናነቅ እየታየ ይገኛል ያለው ዘገባው ብዙዎች ወደ ካስፒያን ባህር አካባቢና ወደ ተለያዩ አቅጣጫዎች እያመሩ ነው ተብሏል። እንደ ዘገባው ከሆነ ታይቶ በማይታወቅ መልኩ በቴህራን የሚገኙ የነዳጅ ማደያዎች ረጃጅም ወረፋዎችን እያስተናገዱ ይገኛሉ። ይሁን እንጂ የኢራን መንግስት ባለስልጣናት ሁሉም ነገር በቁጥጥር ስር እንደሆነ ከመግለጽ ባለፈ ለህዝቡም ምን ማድረግ እንዳለበት ምንም አይነት መመሪያ እየሰጡ አይደለም ተብሏል። ትላንት ሌሊት የጂ7 ስብሰባቸውን አቋርጠው ወደ ዋሽንግተን የተመለሱት ፕሬዚዳንት ዶናልድ ትራምፕ ነዋሪዎች ቴህራን ለቀው እንዲወጡ ማሳሰባቸውን ተከትሎ ዛሬ የኢራን መዲና ቴህራን ነዋሪዎች ከቀጠለው የእስራኤልና ኢራን ከባድ ውጥረት በኋላ ከተማዋን ለመልቀቅ በሚያደርጉት ጥረት ከባድ የሎጂስቲክና የስነልቦና ፈተናዎች እያጋጠሟቸው ነው። የቢቢሲ ፋርስ ጋዜጠኛ ጎንቼ ሀቢያዛድ እንደዘገበው የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ያስተላለፉት የከተማውን ለቃችሁ ውጡ የሚለው ጥሪ በተግባር የማይቻል የሚመስል ሁኔታን ፈጥሯል። የዚህ ሁሉ ጭንቀትና ቤት ንብረትን ጥሎ በአገሩ ባዳ ለምድሩም እንግዳ የሆነበት ሽሽት ምንጩ የዶናልድ ትራምፕ ማስጠንቀቂያ ሲሆን ከትራምፕ ጀርባ ያለውና አሜሪካ በቬትናም ከፈጸመችው ዘግናኝ ጭፍጨፋ ወዲህ ጥቅም ላይ ውሎ የማያውቀውን አደገኛ ቦምብ መሆኑ እየተነገረ ነው። ይኸው አሜሪካ የኢራን የኒውክሌር መሳሪያዎችን እመታለሁ እያለች የምታስፈራራበት ጂቢዩ 57 የተሰኘ ግዙፍ ቦምብ አሁን ከሁለት አስርት ዓመታት በኋላም ጥቅም ላይ ሊውል ነው መባሉ በእርግጥም አስፈሪነቱ ለሰላማዊ ነዋሪዎች ብቻ ሳይሆን ለሁሉም ዓለም መሆኑ አልቀረም። ቀዳሚዋ ኢላማ ኢራን ነችና ኢራናውያን የሞቀ ቤታቸውን ጥለው እየወጡ ናቸው። ይሄው የቦምቦች ሁሉ እናት የሚል ስያሜ የተሰጠው ግዙፉ የአሜሪካ አውዳሚ ቦምብ ምስል ይፋ ከሆነ በኋላ እውን አሜሪካ የኢራንን የኒውክሌር መሳሪያ ማምረቻ ማዕከላት ትመታ ይሆን የሚል ጥያቄ አስነስቷል። ከዛ በፊት ግን ስመጥሩ የቦምቦች ሁሉ እናት ቦምብ ምንድን ነው? ለምንስ እንደዚህ አስፈሪ ሆነ? የሚለውን በአጭሩ እንንገራችሁ። በርካቶች እንዴት ነው ነገሩ እንዲህ የሚባል ቦምብ በገሃዱ ዓለም ይገኛል እንዴ ብለው ሊጠይቁ ይችላሉ። መልሱ በእርግጥም አለ የሚል ነው። ኤምኦኤቢ አጠር ያለው የእንግሊዝኛ ስያሜው ነው። ወደ አማርኛ ስንመልሰው በአየር ላይ የሚፈነዳ አውዳሚ ጥፋት የሚያስከትል ግዙፍ የጦር መሳሪያ የሚል ትርጓሜ ይሰጠናል። ጂቢዩ 43ቢ ሌላኛው መጠሪያው ነው። እጅግ ሲበዛ ግዙፍና አውዳሚ ከመሆኑ የተነሳ አንዲት ፍንጣሪ ግዙፍ አደጋ የሚያደርስ አቅም አላት። 9525 ኪሎ ግራም ክብደት ያለው ይህ የቦምቦች እናት በውስጡ 8482 ኪሎ ግራም የሚመዝኑ ኤች6 የተባሉ የሳይክሎ ትሪሌታይሊን፣ ትሪትራሚን፣ ቴኒቲና አልሙኒየም ውህድ የሆኑ ቦምቦችን ታጥቋል።
መሳሪያው ከቀላል እስከ መካከለኛ የምድር ገጽታዎችን እንዲሁም ሰው ማለፍ የማይችልባቸውን የጠላት ቀጠናዎችን ሁሉ እንዳልነበሩ አድርጎ በደቂቃዎች ውስጥ ወደ አመድነት እንዲቀይራቸው ተደርጎ ነው የተነደፈው። አየር ላይ ያለ በመፈንዳት ምድር ላይ ያሉ ኢላማዎችን ከመኖር ወደ አለመኖር እንዲያሸጋግራቸው የታለመለት ይህ ቦምብ የተሰራው ፍሎሪዳ ውስጥ ነበር። እንደ አውሮፓውያን አቆጣጠር በ2000 ነበር። በሚገርም ሁኔታ ቦምቡ የሚፈጥረው ንዝረት እስከ 1.6 ኪሎ ሜትር ድረስ የመጓዝ አቅምም አለው። ይህንኑ ጉድ በመፍራት ኢራናውያን መዲናቸውን ጥለው ቢሰደዱ የሚገርም አይደለም። ከወደ ቴህራን የወጡ ሪፖርቶች እንደሚያሳዩት ባለፉት ጥቂት ቀናት ውስጥ የቴህራን መንገዶች በትራፊክ መጨናነቅ ሙሉ በሙሉ ለመንቀሳቀስ አስቸጋሪ ሆኗል። ይህ ደግሞ ዋና ከተማይቱን ለቆ የመውጣት ሂደቱን በእጅጉ አወሳስቦታል። ሀቢብ ያዛድ የጠቀሱት አንድ ቤተሰብ በ3 ሰዓታት ውስጥ መድረስ የሚገባቸውን ጉዞ 14 ሰዓት አሳልፈው መድረሳቸውንና ከከተማው በመውጣታቸው እድለኞች እንደሆኑ መናገራቸው የችግሩ መጠን ያሳያል። አብዛኞቹ ከተማውን ለቀው የወጡ ሰዎች ተመሳሳይ ስሜት እንዳላቸው ሲናገሩ መውጣት ያልቻሉ ወዳጆቻቸውንና ቤተሰቦቻቸውን በተመለከተ ስጋት ውስጥ ወድቀዋል። በቴህራን አሁን ከሌሊቱ 4 ሰዓት ተኩል ቢሆንም እንቅልፋቸውን ያልተኙ ዜጎች በርካቶች ናቸው። ይህ ደግሞ ህብረተሰቡ በከፍተኛ ስጋት ውስጥ እንዳለ ያመለክታል። አንድ አስተያየት ሰጪ በቪዲዮ ጌም ስትሪመሮች የቡድን ቻት ውስጥ በጻፈው ጽሑፍ 4 ሌሊቶችን አልተኛሁም፣ በአካልም በስሜትም በጣም ደክሞኛል በማለት የጭንቀቱን ደረጃ አጉልቶ በመጻፍ አሳይቷል። እንደ ዘገባው ከሆነም ይህ የሚያሳየው የህብረተሰቡን የስነልቦና ጭንቀት ምን ያህል ከፍተኛ እንደሆነ ነው። በቴህራን ከተማ ሜትሮፖሊታን አካባቢ በግምት 9.7 ሚሊዮን ህዝብ ይኖራል። ከ10 ሚሊዮን በላይ ነዋሪዎች ባሉባት እንደ ቴህራን ባለች ግዙፍ ከተማ ውስጥ በፍጥነት ልቀቁና ውጡ የሚለው የእስራኤልና የትራምፕ ጥያቄ በተግባር እጅግ በጣም ከባድና ፈጽሞ የማይቻል እንደሆነ ግልጽ ነው። 10 ሚሊዮን ህዝብ ቴህራንን ለቆ መውጣት እንዴት ይችላል የሚለው ጥያቄ ምላሽ ሳያገኝ መቅረቱ የዚህ ፈተና አሳሳቢነት ያሳያል። ታሪክን ወደ ኋላ ስንመለከት ከዚህ በፊት የተደረገ ትላልቅ የከተማ ለቆ የመውጣት ውሳኔ ለምሳሌ በሁለተኛው የዓለም ጦርነት የለንደንን ለቆ መውጣት ወይም አውሎ ነፋሶች ሲመጡ በአሜሪካ ከተሞች የተደረጉ እንኳን ከበርካታ 100,000 እስከ ጥቂት ሚሊዮን የሚደርሱ ሰዎችን የሚያካትቱ ቢሆንም ሁልጊዜም በከፍተኛ የትራንስፖርት መጨናነቅ፣ የመጠለያ እጥረት እና ድካም የታጀቡ ነበሩ። 10 ሚሊዮን ሰዎችን የማስወጣት ተግባር እጅግ ሰፊና እምብዛም ያልተሞከረ ፈተና መሆኑም እየተነገረ ነው። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የለቃችሁ ውጡ ጥሪ ኢራንን ለድርድር ለማስገደድ ያለመ እንደሆነ በፖለቲካ ተንታኞች ቢወሰድም በቴህራን ያለው የሰብአዊ ሁኔታ ግን ከፖለቲካዊ ስሌቶች በላይ የሆነ እውነታን ያንጸባርቃል። የ10 ሚሊዮን ህዝብ ከተማዋን ለቆ መውጣት ፈጽሞ የማይቻል ቅዠት ሲሆን በከተማ ውስጥ ያሉ ነዋሪዎች በአካልም ሆነ በስነ ልቦና ከፍተኛ ድካም ውስጥ እንዳሉ ያሳያል። ይህ ሁኔታ በአሁኑ ወቅት በመካከለኛው ምስራቅ ያለውን ውጥረት ውስብስብነትና ሊከሰት የሚችለውን የሰብአዊ ቀውስ መጠን በግልጽ ያሳያል።